ሰላም እንዴት አመሻችሁ ትሬደሮች። እንግዲህ የንጉስ ትሬዲንግ ፍሪ ኮርስ ጀምረናል። ይህን ወር በተከታታይ ሲሪየስ ሆነን ያለምንም ክፍያ ያለምንም ገንዘብ መቀበል እናንተን በነጻ አስተምራለሁ። ለእናንተ መሰረታዊ ያልኳቸውን ነገሮች በደንብ አዘጋጅቻለሁኝ። ለእናንተ ይጠቅሟችኋል። ሜቢ ዩቲዩብ ላይ የማታገኟቸው ነገሮች ኦር ደግሞ ሌሎች ትሬደሮች የሚያስከፍሏችሁ ነገር ኦር ደግሞ በደንብ ኤክስፕሌን ያላረጉላችሁ ነገሮች እኔ በደንብ ኤክስፕሌን አረግላችኋለሁ። ሰው እንግዲህ ጀምረናል ማለት ነው። ግን ይሄ ኮርስ ግን የሚሆነው አድቫንስድ ለሆናችሁ ነው። አድቫንስድ ትሬደር ለሆናችሁ ነው ይሄ ኮርስ ማለት ነው። ምክንያቱም እኔ ለጀማሪዎች አላስተምርም። ጀማሪዎች ካላችሁ ዩቲዩብ ላይ ታገኛላችሁ በፍሪ። ሜቢ እኔ ፖስት አላረኩኝም ለጀማሪዎች የሚሆን ሜቢ ቀጣይ ወር ላይ እንደ እግዚአብሔር ፍቃድ ልንጀምር እንችላለን። ለጀማሪዎች ትሬደር ለምሳሌ ካንድልስቲክ እንዴት ነው ባይ የምንገባው፣ እንዴት ነው ሴል የምንገባው ምናምን የሚለውን እኔ አላስተምርም። እሱ ነገር በነፃ መገኘት ስለሚችል ማለት ነው ዩቲዩብ ላይ። እኔ በደንብ ማስተምረው እንዴት ነው ማርኬት የሚንቀሳቀሰው፣ ቻርት ለምንድን ነው ወደ ላይ የሚወጣው ወደ ታች የሚወርድበት ሪዝን፣ እንዴት ነው ዴይሊ ባያሳችን የምናወጣው፣ እንዴት ነው አንድ ትሬድስ ባይ የምንገባው ሴልስ የምንገባው ሪዝኑ ምንድን ነው የሚሉትን ነገሮች ነው በደንብ የምናየው ማለት ነው። ስለዚህ አድቫንስድ ለሆናችሁ ትሬደሮች ነው ይሄ ኮርስ የተዘጋጀው ማለት ነው። ያው አድቫንስድ ያልሆናችሁ ሰዎች ካላችሁ ሜቢ አሁን ማስተምራችሁ ነገር ትንሽ ኮንፊውዝድ ሊያደርጋችሁ ይችላል። ያው ኖት ይዛችሁ ሜቢ ቀጣይ ወር ላይ አድቫንስድ ስትጀምር ያኔ በደንብ ግልጽ ማድረግ እንችላለን። አሁን ግን ለአድቫንስድ ትሬደሮች ነው የተዘጋጀው። የአድቫንስድ ትሬደሮች ሊኩዲቲ ምንድን ነው፣ ኦርደር ብሎክ እንዴት ነው፣ ፌር ቫልዩ ጋፕ ምንድን ነው፣ ማርኬት የሚወጣበት ሪዝን፣ ወደ ታች የሚወርድበት ሪዝን በደንብ ኤክስፕሌን አደርግላችኋለሁ ማለት ነው። እንግዲህ ይሄ የዛሬው ምሽታችን ሜቢ በዛ ከተባለ ለ15 ደቂቃ ልናመሽ እንችላለን። 15 ደቂቃ ወይ ደግሞ 30 ደቂቃ። ምክንያቱም አብዛኞቻችሁ ከስራ ደክሟችሁ ስለመጣችሁ እንዲሁም ደግሞ ምሽትም ስለሆነ እንቅልፍ የሚመጣበት ሰዓት ስለሆነ ትንሽ ኮንፈርት ላይ ሰጠን ይችላል። ስለዚህ ሌላ ነገር ማውራት የለተውና ቀጥታ ወደ ትምህርታችን ንግባ ማለት ነው። ሜቢ ይሄ ቪዲዮ ሪከርድ ስለማደርገው የግድ ሪከርድ ማድረግ አይጠበቅባችሁም። ፖስት አድርገዋለሁ ዩቲዩብ ላይ። ስለዚህ እናንተ ትኩረት ብቻ ሰጣችሁኝ ተከታተሉኝ። በዛ ከተባለ ይሄ ክላሳችን 15 ደቂቃ ነው እስከ 30 ደቂቃ በዛ ከተባለ። እሺ ከሁሉም መሰረታዊ ቻርት ላይ ስትገቡ ማወቅ ያለባችሁ ነገር ቢኖር አንደኛው ሊኩዲቲ ነው። ሊኩዲቲ ምንድን ነው ማለት በመጀመሪያ እሱን ኤክስፕሌን ለማድረግ ሊኩዲቲ ማለት በአጭሩ አገላለጽ ገንዘብ ማለት ነው። ይሄ ገንዘብ ትላልቅ ባንኮች ኦር ሄጅ ፈንድስ የምንላቸው ቢሊዮነርስ የምንላቸው ኦርደራችሁ የሚያስቀምጡበት ቦታ ኦር ደግሞ የገንዘብ ክምችት ማለት እንችላለን። ስለዚህ ማርኬት ሲንቀሳቀስ ማርኬት ስላችሁ እነ ዩኤስዲ እነ ጂቢዩኤስዲ ከረንሲዎች ማለት ናቸው። ሲንቀሳቀሱ ሊኩዲቲ ይፈልጋሉ። በዛ ሊኩዲቲ ውስጥ ባይ ኤንድ ሴል ኦርደሮች ክምችቶች አለበት፣ የግድ መኖርም አለበት። ሊኩዲቲ ከሌለ ማርኬት አይንቀሳቀስም፣ ፕራይስ ሙቭም አያደርግም። ለምሳሌ እዚህ ጋር አበበ በሚለውን ያዞና አበበ ላይክ 1000 አሳዎችን መሸጥ ፈለገ። 1000 አሳዎችን አጠመደ። በአንድ ቀን 1000 አሳዎችን መሸጥ ፈለገ። ስለዚህ አበበ በአንድ ጊዜ 1000 አሳዎችን መሸጥ ላይችል ይችላል። ማለት ለምሳሌ አንድ ሱቅ ሄዶ ለገበየው በሚለውን የያዘው ነው። ለገበየው 1000 አሳዎችን ቢሸጥለት ያገበየው ገንዘብ ላይኖረው ይችላል። ማለት ሊኩዲቲ ማለት ነው። ሊኩዲቲ ላይኖረው ይችላል። ምክንያቱም ያ ነጋዴ ያን ያክል ገንዘብ የለውም። ስለዚህ
አሁን አበበ ምንድነው ማድረግ ያለበት? እነዛ 1000 አሶችን ይዞ ሞር አሶች የሚፈልጉበት ቦታ ጋር ሰዎች መግዛት የሚፈልጉበት ቦታ ጋር መሄድ አለበት። ምክንያቱም እነዛ 1000 አሶች በአንድ ቀን መሸጥ ስላለበት ማለት ነው። ስለዚህ ነጋዴው የግድ ይህንን ነገር ማድረግ አለበት። በቃ ላይክ ገዢዎች ያሉበት ቦታ ጋር መሄድ አለበት። አሶቹን 1000 አሶቹን ለመሸጥ ማለት ነው። አንድ ሱቅ ከሄደ ያ ባለ ሱቅ ወይ ነጋዴው ያን ያክል የእሱን አሳ የመግዛት ላይኖረው ይችላል፣ ገንዘብ ላይኖረው ይችላል። ያ ማለት ሊኩዲቲ ማለት ነው። ስለዚህ ትሬዲንግ ላይም እንደዛው ነው። ማለት ሊኩዲቲ ያልኩበት ሪዝን አንድ ባንክ ወር ደግሞ ሄድ ፈንዶች የምንላቸው ትሬድ ሲገቡ ግብይት ሲፈጽሙ ምን ይፈልጋሉ? ገዢዎች ወር ደግሞ ሊኩዲቲዎች ይፈልጋሉ። ስለዚህ እነዛ ቦታዎች ላይ ወር ደግሞ ተቃራኒ ኦርደሮች ናቸው የምንላቸው። ለምሳሌ ባንኮች ኦርደር ሲገቡ ማለትም እነዚህ ቢሊየን ትሬደሮች የምንላቸው እነሱ አሉና ትሬድ ሲገቡ ወይ ደግሞ ሲገዙ ሲገበያዩ እኛ ችርቻሮ ትሬደሮች እንላለን፣ ሪቴል ትሬደሮች እንላለን። ለምሳሌ እኛ አሁን በስልካችን ቁጭ ብለን ትሬድ የምናደርገው ሪቴል ትሬደር እንላለን። ከኛ በላይ ደግሞ የሆኑ አሉ ሄድ ፈንድስ፣ ባንኮች፣ ብዙ ተቋማቶች አሉና እነሱ ደግሞ ይገበያያሉ። እነሱ በብዙ ቢሊየን ሚሊየንስ ዶላር ነው ትሬድ የሚያደርጉት። ስለዚህ እነሱ ምን ይፈልጋሉ? የሚገዙበት ቦታ ጋርና የሚሸጡበት ቦታ ጋር ይፈልጋሉ። ዝም ብለው እንትን አይሉም ማለት ነው። ሶ እነሱ የሚገዙበት ቦታ ጋርና የሚሸጡበት ቦታ ጋር የራሳቸው ተቃራኒ ኦርደሮች አሉበት። ከዛ ውስጥ አንደኛው ሊኩዲቲ ነው። ያው ከነዛ ውስጥ አንዱ ባይሳይድ ሊኩዲቲ እና ሴልሳይድ ሊኩዲቲ የምንላቸው ነው። ከዛ ውስጥ አንደኛው የዛሬው የምናየው የምሳሌ የምናየው ባይሳይድ ሊኩዲቲ የሚለው ነው። ለምሳሌ እዚህ ጋር እናየው። አሁን ከዛ ውስጥ አንደኛው ማለት ማርኬት ሜከሮች ሪቴል ትሬደሮችን ስቶፕ ሎስ የሚያስቀምጡበት ቦታ ጋር ያውቃሉ። ባይዘዌ እኛ የቱ ጋር ስቶፕ ሎስ እንደምናስቀምጥ ያውቃሉ። ምክንያቱም መጨረሻ ላይ እነግራቸዋለሁኝ። የግድ የእኛ ስቶፕ ሎስ መወሰድ አለበት፣ መክሰር አለብን። ካልሆነ እነሱም ያን ያክል ግብይት አይፈጸምም። ምክንያቱም ለምንድ እንደሆነ እነግራቸዋለሁ በኋላ ላይ። ለምሳሌ ይሄ ሬዚስታንስ ኦር ደግሞ ያው ታውቁታላችሁ ብዬ አስባለሁ፣ ደብል ታፕ ይባላል። ማርኬት ፕራይስ ወደ ላይ ወጥቶ ነበር እንበል፣ ፕራይሱ ማለት ነው፣ ዋጋው ከፍ ብሎ ነበር፣ ድጋሚ ወረደ፣ ድጋሚ አሁንም ፕራይሱ ወደ ላይ ከፍ አለ። አሁን እዚህ ጋር እንደምታዩት ሁለት ጊዜ ማርኬት ምን አድርጓል? በተደጋጋሚ ወርዷል። ላይክ ወደ ላይ ወጣ፣ ወረደ፣ ድጋሚ ወጣ፣ ወረደ። አሁን ሪቴል ትሬደሮች የምንላቸው ማለትም እኛን ማለት ነው፣ በትንሽዬ ገንዘብ ትሬድ የሚያደርጉ ማለት ነው፣ ምን ያደርጋሉ? እኔ ብቻ ሳይሆን ብዙም ሌሎችም ትሬደሮችም አሉ። ስለዚህ ብዙ ሚሊዮን ዶላር ይጠራቀማል ማለት ነው እዚህ ቦታ ጋር። ስለዚህ እዚህ ጋር ምን ይፈጠራል? አብዛኛው ትሬደሮች ሴል እያሉት ስለሆነ ኦርደራችሁን እዚህ ጋር እየገቡ ስለሆነ ስቶፕ ሎሳችሁን የቱ ጋር ያስቀምጣሉ? እዚህ ጋር ሜቢ ቲፒያቸውን እዚህ ጋር ሊያስቀምጡ ይችላሉ። ያው ስለ ስቶፕ ሎስ እና ስለ ቲፒ ምናምን ነገር እኔ አላስረዳም ጋይስ፣ ቀጥታ ስለ አድቫንስድ ነው ማስተምረው። ሜቢ ቀጣይ ወር ላይ ስለ ስቶፕ ሎስ እና ስለ ቲፒ ላስረዳ እችላለሁ። አሁን ሪቴል ትሬደሮች ማለትም ይሄ ቤታቸው ቁጭ ብለው ትሬድ የሚያደርጉት አሉ፣ እነሱ ሪቴል ትሬደሮች ይባላሉ እንጂ ይሄ ሰፖርት ኤንድ ሬዚስታንስ የሚጠቀሙ ምናምን ነገር አንዳንድ ሰዎች እንደዛ ያወራሉ እና እንደዛ አይደለም። ሶ ሪቴል ትሬደሮች የችርቻሮ ትሬድ የሚያደርጉ ሰዎች ናቸው ማለት ነው። ሶ ፕራይስ እዚህ ጋር ስለመጣ ድጋሚ ወረደ፣ ፕራይስ ወጣ፣ እዚህ ጋር ድጋሚ ወረደ። አሁን እዚህ ጋር ሲመጣ ሴል እያሉት ነው። ለምሳሌ ዶላር ሊሆን ይችላል። እዚህ ጋር ሴል እያሉ ነው። ስቶፕ ሎሳቸውን እዚህ ጋር አስቀምጠውታል ማለት ነው። አሁን ማርኬት ሜከሮች ማለትም እነዚህ ባንኮች ላይክ በብዙ ቢሊዮን ዶላር ኦር ሚሊዮን ዶላር ትሬድ የሚያደርጉ ትሬደሮች ስቶፕ ሎስ የቱ ጋር እንዳስቀምጡ ስለሚያውቁ ቀጥታ እንደምታዩት ስቶፕ ሎሳቸውን ይነካባቸዋል ወር ደግሞ ይመታባቸዋል፣ ያከስሯቸዋል ማለት ነው። ሶ ስቶፕ ሎሳቸውን ከወሰዱባቸው በኋላ ያኔ ማርኬት
ሪል ሙቭመንት ይጀምራል። አንዳንድ ጊዜ ልብ ብላችሁ ከሆነ እናንተ ካከሰራችሁ በኋላ የእናንተን ገንዘብ ስቶፕ ሎስ ከወሰዳችሁ በኋላ ቀጥታ ማርኬት እናንተ ባሰባችሁበት ቦታ ጋር ይሄዳል። ለምን ካላችሁ ሊኩዲቲ ያርቧችኋል። አሁን ማርኬት ደግሞ ባንኮች እነዚህ በቢሊየንስ ዶላር ትሬድ የሚያደርጉት የእናንተን ገንዘብ መውሰድ ለምን ፈለጉ? የክፉ ሆኖ ነው? ጨካኝ ሆኖ ነው? መልሱ የእናንተን ገንዘብ የወሰዱበት ሪዝን ክፉ ስለሆኑም አይደለም፣ የግድ መፈጠር ስላለበት ነው። የግድ መሆን ስላለበት ነው። ማለትም ንግዳቸውን ሲያካሄዱ ለምሳሌ እዚህ ጋር አንድ ትሬደር ባይ በሚልበት ሰዓት ላይ ሌላ ትሬደር ሴል እያለ ነው። ገብቷችኋል? ወይ ደግሞ ይህም በዚህ ልብ አድርገን እንየው። ላይክ ገዢ ሲኖር ሻጭ ይኖራል ሁል ጊዜ። ይሄ ህግ ነው። ትሬዲንግ ላይ ያለ ህግ ነው። ሌሎች ላይም ያለ ህግ ነው። ሻጭ ሲኖር ገዢ ይኖራል ማለት ነው። ስለዚህ የእናንተን ስቶፕ ሎስ የሚወስዱበት ሪዝን አንደኛው የግድ ስለሚያስፈልጋቸው ነው። ከዛ ውስጥ አንደኛው የእናንተን ስቶፕ ሎስ የሚወስዱበት ሪዝን ማለት ነው። አንደኛው ነገር ቢኖር ትልቅ ኦርደሮችን ለማስገባት ነው። ለምሳሌ አንድ ባንክ የ500 ሚሊዮን ዶላር የሚያወጣ ባይ ኦርደር ማስገባት ፈለገ እንበል። ማለትም መግዛት ፈለገ። የ500 ሚሊዮን ዶላር ባይ ኦርደር ፈለገ እንበል። አሁን ዝም ብሎ ባይ አይገባም። የ500 ሚሊዮን ዶላር ቀጥታ ዝም ብሎ ማርኬት ላይ አይገባም። ለምን? የ500 ሚሊዮን ዶላር የሚሸጥ ሰዎች ደግሞ ይፈልጋል። ገብቷችኋል? ቅድም ምንድን ነው ያልኳችሁ? ላይክ ሻጭ ሲኖር ነው ገዢ የሚኖረው። እነሱም የ500 ሚሊዮን ዶላር ከመግዛታችሁ በፊት ሻጮች መኖር አለባችሁ። የ500 ሚሊዮን ዶላር የሚያወጣ ማለት ነው። ሲያገኙ እነዚ 500 ሚሊዮን ዶላር ይገዛሉ ማለት ነው። ለምሳሌ እዚህ ጋር ነው ማርኬት ፕራይስ ወርዶ ነበር፣ ድጋሚ ወደ ላይ ወጣ፣ አሁንም ወደ ታች ወረደ። አሁን ሪቴል ትሬደሮች፣ ይሄ ችርቻሮ ትሬድ የሚያደርጉ ትሬደሮች እዚህ ጋር ምን እያደረጉ ነው? ባይ ሲታብ ገብተዋል፣ ባይ ኦርደራቸውን ገብተዋል። ስለዚህ አሁን ማርኬት ሜከሮች ብያቸዋለሁ ስቶፕ ሎስ የቱ ጋር እንደሚያስቀምጡ ያውቃሉ። ስለዚህ የእነሱን ስቶፕ ሎስ ይወስዱባቸዋል ማለት ነው፣ ያከስሯቸዋል ማለት ነው። አሁን ማርኬት ይህን ብሬክ አድርጎ ሲወጣ ሌሎች ትሬደሮች ደግሞ ይፈጠራሉ። ማለትም ይሄ ሴል ስቶፕ የሚጠቀሙ ማለት ነው። በቃ ማርኬት አሁን ብሬክ አድርጎ ስለወጣ ስለወረደ አሁን ሞር ፑሽ አድርጎ ወደ ታች ይወርዳል ብለው ስለሚያስቡ ምን ያደርጋሉ? ሴል ይገባሉ ማለት ነው። እዚህ ጋር ገብታችኋል? ለምሳሌ ዩኤስዲ ሊሆን ይችላል። እዚህ ጋር ባይ ገብተው ነበር፣ ስቶፕ ሎሳቸውን ወሰደባቸው። አሁን ደግሞ እዚህ ጋር ደግሞ አዲስ ትሬደሮች ተፈጠሩ፣ ሴል ኦርደር የሚገቡ ማለት ነው። ገብታችኋል? ሴል ሲገቡ ሲሸጡ አሁን ባንኮች ምን አገኙ ማለት ነው? የሚሸጡ ዶላር አገኙ ማለት ነው። ወይ ጎልድም ሊሆንም ይችላል። አሁን እዚህ ጋር አሁንም ልድገሙ። ፕራይስ ወርዶ ነበር፣ ወደ ላይ ወጣ፣ ድጋሚ ወረደ። አሁን እዚህ ጋር ማርኬት ሜከሩ ይሄ ሪቴል ትሬደሮች እዚህ ጋር ሴል ይገባሉ ማለት ነው። ላይክ ሴል በሚገቡት እኔንም ጨምሮ ሌሎችም ሊሆንም ይችላል። ሴል በሚሉበት ጊዜ አሁን ባንኮች አገኙ ማለት ነው። ይሄ የ500 ሚሊዮን ዶላር የሚያወጣውን ማለት ነው። ስለዚህ ይገዛሉ። በሚገዙበት ሰዓት ላይ ማርኬት ወደ ላይ ይወጣል ማለት ነው። ለዛ ነው እናንተን ሊኩዲቲ ካደረጋችሁ በኋላ የሚወጣው ማለት ነው። እነዚህ ቦታዎች ጋር የምናደርጋቸው ነገሮች አሉ። ቀጥታ ሁሌ ጊዜ ስቶፕ ሎስ ይወሰድብናል ሳይሆን ያው ከስማርት መኒ ጋር ወይም ደግሞ ከማርኬት ሜከሮች ጋር አብረን ትሬድ ለማድረግ እንሞክራለን። በቀጣይ ሮብ ላይ እናየዋለን። ሊኩዲቲን ሳይወሰድብን እኛ ራሳችን ሊኩዲቲ ሳንሆን እንዴት ነው ከማርኬት ሜከርስ ጋር ወይም ደግሞ ስማርት መኒ ኮንሰፕት ይባላል። ባይ ዘ ዌይ ስለ ሊኩዲቲ በጣም ሰፊ ሀሳብ ነው። በጣም ሰፊ ሀሳብ ነው። ፓርት 1 ፓርት 2 ፓርት 3 ምናምን ነገር የሚወጣው ነገር ነው። ግን ጀስት አድቫንስድ የሚባሉትን ዋና የሚባሉትን እኔ ላስተምራችሁና በቀጣይ እናንተ ገብታችሁ ራሳችሁን በደንብ ታስተምራላችሁ ማለት ነው፣ ከዩቲዩብ ላይ ማለት ነው። ሜቢ ይሄንን ነገር ገፋ ካደረግኩላችሁ
ቀጣይ ላይ ላሉት ለእናንተ በጣም ነው ሲምፕል የሚሆንላችሁ ብዬ ስላሰብኩኝ ነው ይህንን ያደረኩላችሁ። ቀጣይ ላይ ቀጥታ ወደ ቻርት ነው የምንገባው። ሁለተኛ ነገር ደግሞ የእናንተን ስቶፕ ሎስ የሚወስዱበት ሪዝን ያው እናንተ እቃ ስትገዙ እንዴት ነው ላይክ ዋጋው ሲቀንስ ነው የምትገዙት፣ ወይ ደግሞ ስሸጡ ዋጋው ከፍ ሲል ነው። ባንኮችም እንደዛው ነው። ላይክ ዲስካውንት ፕራይስ ላይ ሲሆን ነው የሚገዙት። አውቀው ሰፖርት በታች ላይ ላይክ ሊኩዲቲ ይሰበስባሉ። ለምሳሌ እዚህ ጋር እንደምታዩት ፕራይስ ወርዶ ነበር፣ ወደ ላይ ወጣ። አሁን እነሱ ሲገዙ እዚህ ጋር አይገዙ። የሚገዙት ምንድን ነው ላይክ ዲስካውንት ሲገባ ነው። ሶ እዚህ ጋር ሊኩዲቲ ካጠራቀሙ በኋላ ያኔ ዲስካውንት ዋጋው ሲቀንስላቸው ያኔ ይገዛሉ ማለት ነው። ሶ ያኔ ማርኬት ወደ ላይ ይወጣል ማለት ነው። ሶ እነዚህ ቦታዎች ጋር ሊኩዲቲ የምንላቸው ቦታዎች ጋር ብዙ ናቸው። ለምሳሌ አንደኛው ኢኳል ሃይ ኢኳል ሎ የምንላቸው ቦታዎች አሉ። እነሱንም ቀጣይ ላይ በቻርት ላይ ነው የምናያቸው። እዚህ ላይ አልሰራኋቸውም ኮንፊውዝድ እንዳያደርጋችሁ ብዬ ነው። ሶ ያው ማታም ስለሆነ እንቅልፍ ምናምን ሰዓት ስለሚመጣ ጀስት በደንብ ላንማማር እንችላለን። ግን ቀጣይ ሮብ ላይ ግን ሮብም አለን 3 ሰዓት ላይ እንገባለን። ቀጥታ ወደ ቻርት ገብተን ኢኳል ሃይ ኢኳል ሎ የቱ ጋር ነው የሚለውን እናያለን። ሌላኛው ደግሞ ሊኩዲቲ ይጠራቀማል ብለን የምናይበት ቦታ ደግሞ ፕሪቪየስ ዴይ ሃይ ፕሪቪየስ ዴይ ሎ ላይ ነው። እዛ ላይም ሊኩዲቲዎች አሉ። ሴሽን ሃይ ላይ ሴሽን ሎ ላይ በደንብ ሊኩዲቲዎችም እዛ ላይ ይገኛሉ። ሶ እኛ ትሬድ ስንገባ ሁሌ ጊዜ ሊኩዲቲ ከተወሰደ በኋላ ነው። ላይክ ማርኬት ሴል ሳይድ ሊኩዲቲ ቅድም ያየነው በባይ ሳይድ ሊኩዲቲ ነው። ሴል ሳይድ ሊኩዲቲም ተመሳሳይ ነው። ቀጣይ ሮብ ላይ ቻርት ላይ በደንብ ስለምናየው ነው ዛሬችን ብቻ ገፋ ያደረኩላችሁ። ሶ ሁሌ ጊዜ ሊኩዲቲ ከተወሰደ በኋላ ነው እኛ ትሬድ የምንገባው ማለት ነው። ሊኩዲቲ ምን ይመስላል፣ ሊኩዲቲ ቱ ጋር ነው የሚገኘው የሚለው ሮብ ላይ ነው በደንብ የምናወራው፣ በደንብ የምንማማረው። ሶ ማጠቃለያ ይሄ ነገር ብያችሁ እንጨርስ ማለት ነው። ገበያ ውስጥ ሊኩዲቲ የቱ ጋር እንዳለ ማታውቁ ከሆነ እናንተ ናችሁ ሊኩዲቲ የምትሆኑት። ስለዚህ በተቻላችሁ መጠን ስለ ሊኩዲቲ በደንብ ራሳችሁን አስተምሩ። ከቻላችሁ ዩቲዩብ ቪዲዮ ላይ ግቡ። እኔ ላይም ሰርቻለሁ ስለ ሊኩዲቲ። ሌሎችም ትሬደሮችም በአማርኛም በእንግሊዝኛም አሉ። ኢትዮጵያን ትሬደሮችም ስለ ሊኩዲቲ ሰርተዋል። ገብታችሁ ተማሩ፣ ራሳችሁን በደንብ አስተምሯቸው። ሶ ቀጣይ ስለ ቀጥታ ቻርት ላይ ነው ገብተን የምናየው። ሊኩዲቲ ቦታዎችን እያሰመርን እያወጣን እዚህ ጋር ሊኩዲቲ ያለ እያለን በደንብ ዲስከስ እናደርጋለን ማለት ነው። ሶ ለነበረን ቆይታ በጣም አመሰግናለሁ። ጥያቄ ያላችሁ ሰዎች ያው ቻት ላይ ላኩልኝ፣ ቴሌግራም ኢንቦክስ ላይ አድርጉልኝ፣ እዛ ላይ መለስላችኋለሁ። ሶ ሮብ እስከምንገናኝ ድረስ በዚሁ ሮብ 3 ሰዓት ላይ ነው የምንገናኝ። ቀጥታ ነው የምንጀምረው። የሮብ ሰው ይበላል። ቻው